ውዱ እንዳለ ባላለው ደሮ ወረዳ ሴቶች ወጣቶች ማህበራዊ ጉዳይ ጽህፈት ቤት የዜጎች በጎ ፈቃድ አገልግሎት ባለሙያ ነኝ። እሺ አመሰግናለሁ። እንዳለፈው በጀት አመትም በዘንድሮው የክረምት በጎ ፈቃድ አገልግሎት በዞን በተሰጠን አቅጣጫ መሰረት እንደ ወረዳም እንዲሁም ደግሞ እንደ ጽህፈት ቤትም እንደ አንድ ወጣትም የተለያዩ ተግባሮችን ለማከናወን ይው ዝግጅት አድርገናል ማለት ነው። በዋናነት እንደ ጽህፈት ቤታችን በተሰጠን ተልዕኮ መሰረት በ17 የስራ መስኮች ለመሰማራት አስቧል ማለት ነው። ከዚህም በጤናው ዘርፍ በደም ልገሳ በዋናነት በደም ልገሳ በሱ ላይ ለመሳተፍ በየተለያዩ ብዙ ዩኒት ደሞችን ለመሰብሰብ አቅደናል ማለት ነው። እሱንም ዝግጅት አድርገን ወደ ስራ ለመግባት ይው በሂደት እንገኛለን። ከዚህ በመቀጠልም በዋናነት በዚህ በክረምት በጎ ፈቃድ በአረንጓዴ አሻራ መርሃ ግብር በተራቆቱ መሬቶች ላይ የደን ድነናና እንዲሁም ደግሞ የችግኝ ተከላ ፕሮግራም ለማካሄድ ይው ከሚመለከታቸው አካላት ጋር በመሆን ይው ዝግጅታችንን የጨረስንበት ሁኔታዎች አሉ። ከዛም በመቀጠልም እንዲሁም ደግሞ በወረዳችን ባሉ የህብረተሰብ ክፍሎችን የአቅመ ደካማ ቤት ጥገና እንዲሁም ደግሞ የአቅመ ደካማ ቤት መስራት እሱን ተግባራዎችን ለመስራት እንዲሁም ደግሞ በከተማችን ሲያልፍም ደግሞ በቀበሌት ባሉ በዚህ የመንገድ ጥገና እሱ ማለት ምንድነው? መንገድ ጥገና ሲባል የተጎዱ መንገዶችን የመጠገን እንዲሁም ደግሞ በከተማ ጋር ባሉ ውሃ በሚዘጋቸው ዲሾች ጋር እነሱን የዲሽ ጠረጋ ወጣቱን በማስተባበር እንዲሁም ደግሞ የተለያዩ ሌላ ተግባራቶችንም የማከናወን የራሳችንን እቅድ ይዘን ወደ ተግባር ለመግባት ዝግጅታችንን አጠናቀናል ማለት ነው።